በትና ያኔ ደግሞ በሳቱ የነበረኝ አቋም ያ ነው በቃ አንድ ላይፍ ከጀመርኩ ነው እስከ መጨረሻው የምታገል አይነት ሴት ነኝ ሶ ቀልድ አልፈልግም ካመንኩ ካፈቀርኩ እስከ ጥግ ድረስ ነው ማደርገው ያም ሰው ደግሞ ለኔ የሚያረክ ሆነ ቃልን ብቻ ነው ላምነው የምችለው እንጂ ሌላ ምንም ማረጋገጫ ሰጠኝ ጋራንቲ ሰጠኝ አይደለም ይሆነው ኦኬ ሶ ምንም አይቼም አይደለም just አምነህና ቃልህን ነው የምታምነው ኦኬ አው ሱማ ታየኩ ተግባባችሁ ምናምን አብራችሁ ሆናችሁ ቀጥላችሁ እሱ አለ ያው ተጋብታችሁ መኖር ጀመራችሁ ኑሯችሁ ግን እንዴት ነበር አሁን ከአብራችሁ ስትኖሩ የዛን ጊዜ ምን አይነት ላይፍ ነበራችሁ ማለት የኢኮኖሚው ምናምን ጉዳይ አይደለም እንደ በፍቅር ግንኙነታችሁ ቤት ውስጥ የነበራችሁ መስተጋብር ምን አይነት ነበር ልጅ ሳይመጣ በፊት ባጠቃላይ ሳይመጣ በፊት ምን አይነት ነበር መከፋፈል ትችያለሽ ሳይመጣ በፊት የነበር ከመጣ በኋላ ይሄ ነው እንደዚህ አይ ሳይመጣ በፊት በቃ ማንኛውም ሰው በፍቅር በመጀመሪያ እንደሚያሳልፈው ህይወት በፍቅር ጭልጥ ብለህ ነው የምታሳልፈው ምንም ዙሪያ ላይ የሚታይ ነገሮች የሉም ቢታዩም አታገናዘባቸው ምን እንደሆኑ ሰው አንተ የዘሰት የምታየው ደስታን ብቻ ነው ያንን ፍቅር ማጣጣምን ብቻ ነው ሶ ምንም ይምጣ ምንም አብረ እንደምታልፈው ነው የምትረዳው የምታስበው ምን እንደዛ ነውና በዛ ሰዓት ማንኛውም ሰው ፍቅር ግንኙነት እንደሚያሳልፈው አሪፍ ጊዜ ያሳልፍን ነበር